ከመንግስት አልወሰንም ከነጋዴ የተሰበሰብ ነው። ለምሳሌ ምንድን ነው ይሄ ገበታ ለሀገር የሚባል እነዚህ ነጋዴዎች እኮ ኢትዮጵያውያን ናቸው። እነዚህ ነጋዴዎች እኮ ከነዚህ ነጋዴዎች እኮ የምትቀበለው ገንዘብ የሀገር ገንዘብ እኮ ነው። ከነሱ መቀበል ካልቀረ ምርታማ ለምን ከነዚህ ነጋዴዎች ተቀብሎ ያዩን ያላስጨረሰው? ለምን ነው ከነዚህ ተቀብሎ ተንዳሆ እና ፓዌ የተለያየ ቦታ የቆሙትን ስኳር ፋብሪካዎች ያላስጨረሰው? ያ ቢሆን ኖሮ ዛሬ ይሄ ፍጥጥ ያለ ቁጥር እዳ መክፈላችን ላልቀረ በማይሰሩ በተሰባበሩ እቃዎች ላይ ነው እዳ እየከፈልን ያለው ማለት ነው። እስቲ የአዲስ አበባን እዛው ብናወዳደርም ጥሩ ነው። ጎን ለጎን በጣም የሚወዳደር ያየሁት ነገር የአዲስ አበባ ክሮኒክ ወተር ሾርቴጅ ላይ ሪሰርች ተሰርተው አይቻለሁ ፊት ለፊታችን እና አሁን እነኛ ፕሮጀክቶች ላይ ቅድም የገለጽካቸው ፕሮጀክቶች ላይ ቢያንስ እንዳው ተገቢ ናቸው ብለን እንውሰድና እንዳልከው አስፈላጊ እንኳን ቢሆን በፕራዮሪቲ ደረጃ አዲስ አበባ በውሃ እጥረት ታንቃን ያለችው ያንን አድሬስ ማድረግ አንችልም ወይ? በዚህ ጋር እንደምናየው አዲስ አበባስ ክሮኒክ ወተር ሰፕላይ ኢሹ ይላል እና እነኚህ ሪሰርቸሮች አሁን ቶሎ መልስ ካላገኘ ያው ከዚህ በፊትም የሆነ ጊዜ አጀንዳ ሆኖ እንደነበረ ታውቃለህ አዲስ አበባ የውሃ ጉዳይ እና አሁን ደግሞ ክሮኒክ ደረጃ ላይ ደርሷል። ለእነኛ ፕሮጀክቶች የወጣው እዛው ኮሪደር ላይ እዛው አዲስ አበባ ላይ ስለሆነ የወጣውን የዚህን የውሃ ፍላጎት መሸፈን አይችልም ወይ የሚል ጥያቄ ይኖራል። ከፕራዮሪቲ አንጻር ስናየው እሱ ለመስጠት እንሰጥ ይኸውልህ የሚገርመው እኮ እሱ ነው። አሁን ወይዘሮ አዳነች ከትናንት ወዲያ የሰውን ችግር ማሟሟቅ ችግር አይፈታም ቢሮ ለማሳደስ 2 ቢሊዮን ዶላር አውጥተው 2 ቢሊዮን ብር አውጥተው 2 ቢሊዮን ብር ይሄ ፕሮጀክቶች አይደው ነው ስንት የሚጠይቅ አትሊስት ሙሉ በሙሉ የአዲስ አበባን የውሃ እጥረት መፍታት ባይችል ሰሞይ ይሄን ነበር ይሄ ገንዘብ። በነገራችን ላይ የቢሮ ማሳደስ ቢሮ ላይ ገንዘብ የማባከን አባዜ ተጠናወተው ከንቲባውን ብቻ አይደለም። እያንዳንዱ ሚኒስቴር ቢሮውን አሳድሷል። እያንዳንዱ ሚኒስቴር የራሱ ሼፍ አለው፣ ፕሮፌሽናል ሼፍ አለው፣ የራሱ ኪችን አለው። ሙሉ በሙሉ እንትን ሁሉ አላቸው፣ የቢቲ ሳሎን ሁሉ አላቸው። ይሄ I've never seen እንዲህ አይነት ነገር ነው። አይነግሯቸውም መሰለኝ እንጂ እኮ እዛ ጋር ያሉ ዲፕሎማቶች መሳቂያ መሳለቂያ እኮ ሊሆን ነው። እና አንድ ከተማ ማሳደግ ምንድነው? አሁን ባለፈው ያልኩትን ልድገመው የኛ ዜጎች እንዲረዱት ዋት አርባን ዴቨሎፕመንት አንደኛ ዋና የሆኑ መሰረታዊ መሰረተ ልማቶችን ማጎልበት፣ ማሳገደግ፣ ማስፋፋት ነው። ውሃ፣ መንገድ፣ መብራት የመሳሰሉትን። ምክንያቱም የንግድ ስራን ያሳልጣሉ፣ የከተማውን የመንቀሳቀስ ፍጥነትና ጊዜ ይቆጥቡለታል፣ ምርታማነቱን ይጨምሩታል፣ ፕሮዳክቲቪቲውን ይጨምሩለታል። ሌላው የአስተዳደራዊ ስራን ማሳለጥና ማፋጠን that's what urban development is. urban development ከተማ ማስዋብና ከተማ ማሳደግ የተለያየ ነው። ከተማ ማልማት አይደለም። ማስዋብ እኮ ይኸውልህ እኔ ጠዋት ስነሳ ቁርሴን በልቼ አንደኛ ማድረበት ቤት መኖር አለበት። ስለዚህ የኔ ገንዘብ የቤቴን ኪራይ መክፈል አለበት ወይ የቤቴን ሞርጌጅ መክፈል አለበት ወይ ቤቴን መግዛት አለበት። ከዛ በላለሁ፣ ከዛ ለብሳለሁ፣ ከዛ በኋላ ነው ፊቴን የምቀባውና ፀጉሬ ምናምን ማበጥረው ራሴን ማስውበው። አብይ እኮ እዛ ሀገር ውስጥ ያመጣው ኤክስትሪምሊ ዊርድ ነገር ምንድነው? ሆደ ባዶ ነው፣ ቤት የለህም፣ ግን ፊቱን ተባብሰዋለህ። ለአዲስ አበባ ህዝብና ለሀገራችን ህዝብ ምንድነው ያደረጉት? የሚያገኘው ገቢ የወራዊ የቤትና የምግብ ሽፋን አይጨፍርለትም። ግማሽ ብቻ ነው፣ በጣም ከእድለኛ ሆነ ግማሽ ነው የሚሸፍንለት። እነሱ ግን ስርዓቱ ወደ ስራ ከማስገባትና ስራ ላይ ያለው ደሞዙ ከፍ ብሎለት ወጪው እንዲሸፍንለት ከማድረግ ይልቅ መንገድ ላይ መብራቶችን አሸብርቀውለት በመብራቱ እየተዝናና እንዲሄድ የራበው ሰው እንዴት ነው የሚዝናናው? ጎበዝ ልጆች ቤት ውስጥ የሚያለቅሱበት ከኪራይ ቤት የሚባረር ሰው እንዴት
ሆነ ነው። ባለፈው ብያለሁ። ሰዎች ሞገስና ጀዋር ሰርቀው ሸቅለው በሎተሪ በምናምን ሀብታም ሊሆኑ ይችላሉ። ወይ ደግሞ ማጭበርበር እንችላለን። አንዳንድ ሰዎች እንደሚያደርጉት ፈታ ብለን ለብሰን መኪና ተከራይተን ይሄ መኪና የኔ ነው እያልክ ሰዎችን ልታታልልበት ትችል ይሆናል ለተወሰነ ጊዜ። ሀገር ያን ማድረግ አይችልም። ሀገር በብልጭልጭ ድህነትን ልትሸውድ አትችልም። ሀገር በብልጭልጭ ራሷን እንጂ የኢኮኖሚ ወደኋላ መቅረትን ልትሸውድ አትችልም። እና በብልጭልጭ የኢትዮጵያን ህዝብ መሸወድ ፈለጉ። ግን ብድር ጭንቅላታቸው ላይ ወጣ፣ ህዝቡ የሚበላው አጣ። አሁን ገንፍሎ ሊውጣቸው ሲመጣ እየተርበተበቱ ነው ማለት ነው። በጣም ጥሩ። እሱ ነጥብ ላይ መጨረሻ ላይ እንመጣበታለን። የአዲስ አበባ ላይ ዳታ አግኝቻለሁ። አሁን እዛው ላይ ማክሲመም $3 ቢሊዮን ነው የሚፈጀው ጀዋር። ወደ ኢትዮጵያ ካረንሲ ብንቀይር 420 ቢሊዮን ብር ነው የሚፈጀው። ቅድም እንግዲህ ያልነው 2.5 ትሪሊየን ብር ነው። እነኚህ ፕሮጀክቶች ባላንስ ብናደርግ እንዳውም እኔ አንተ ያልከውን ትቼ ሁለቱም ባላንስ ብናደርግ ውበትንና አስፈላጊ ጉዳዮችን ነሰሲቲን ባላንስ ብናደርግ እንኳን 1/3 ነው የሚፈጀው የፕሮጀክት 1/3 1/5 ነው የሚፈጀው ብናካፍል 2.5 400 ቢሊዮን ነው የሚፈጀው 400 ቢሊዮን ብር ነው የሚፈጀው ለአዲስ አበባ የአዲስ አበባን የውሃ ችግር ለመፍታት እና እዚሁ ጥናቱ ላይም ተገልጿል። እዚሁ ጋር በሚገርም ሁኔታ ሰዎች ትላንትና የሆነች ልጅ ይህንኑ ጉዳይ ስትገልጽ አይቻለሁ። አዲስ አበባ ላይ ሰው በሳምንት አንድ ጊዜ ነው እድለኛ ከሆነ እሱንም ውሃ የሚያገኘው። የተተከሉት አበቦች ደግሞ በየቀኑ ነው ውሃ የሚያገኙት። ይሄ የተደረገው ቋቱ ተመሳሳይ ነው። ቅድም እንዳልኩ ብሩ የመንግስት ነው። ከየት የሚያምጣው ብር ነው። ከመጣ ከየት የሚምጣ ያንን ብር ቢያንስ ግማሽ ቢያደርጉትና ለፓርኩም፣ ለውበቱም፣ ለሙዚየሙም፣ ለአንድነቱም ሲምቦሊክ ለሆኑ ነገሮችም ቢደረግ ባላንስ ማር ቢደረግ ቢያንስ የውሃ ችግሩን ነሰሲቲ ስለሆነ እሱም መፍታት አይቻልም። ሉክ መዲናዋ ላይ ፎከስ አድርጎና እንዳይባል ወደ ወሊሶ ልውሰድ። ወደ ልማት ብለው ሰውን ከረሙ። ቀላል ገንዘብ አልወጣበትም። ቀላል የህዝብ ንብረት አልወደመም። መብራት ከተቋረጠባቸው 2 ሳምንት ነው። 2 ሳምንት ወደ ወርድ ሆኖ ለማስፈጨት አልቻሉ። እንደምታውቀው አሁን እንግዲህ በተለይ ከተማ ላይ ያለው ህዝብ ከማገዶ ተላቆ በተወሰነ ደረጃ ብዙ እንቅስቃሴው ከኤሌክትሪክ ጋር ተያይዟል። እዚህ ኢንፍራስትራክቸር ማቅረብ አልቻለም እና አንድ በዚሁ ጋር ያያል ነገር ይሄ የማባከን ነገር በጣም ስለሚከነክነኝ ነው። ባለፈው ቤተ መንግስት ሳነሳ አንዳንድ ሲጽፏቸው ያየሁት ነገር አለ። $10 ቢሊዮን ማለት 1.5 ትሪሊዮን ብር ቀላል ገንዘብ አይደለም። ለአንድ ዓመት ብቻ ነው ሐኪሞች ነው ለሐኪሞቹ ለ30 ዓመት ኢትዮጵያ በጣም ትንሽ ሐኪሞች ናቸው ያሉት በቁጥር አይ ቲንክ ዛለ 30 ነው 20 ምናምን ዓመት እንዳውም ለሚሾው ይዘን እንግዲህ ስላለን ስለሚኖር እሱንም እንየው። ቅድም ስላቆየ ነው እዚህ ጋር አለ የተሰራ አለ ለመምህራንና ለጤና ሴክተርና ለትምህርት ሴክተር ነው የተቀመጠው። ይታያል አይደለ? እዛ ጋር ለምሳሌ እንደምታየው ሞገስ በአጠቃላይ እኛ ሀገር ያሉ የጤና ባለሙያዎች ከሐኪሞቹ እስከ ነርሶቹ በአጠቃላይ በጤና ሴክተር ውስጥ ያለው ሰው 120-125 ሺህ ሰው ቢሆን ነው ተብሎ የሚታየው። ኦኬ ደሞዝ ጨመረህላቸው ማለት ነው። ሐኪሞቹን አሁን ከሚከፈላቸው 45 ሺህ ያስገብተህላቸው ራሱ ለ41 ዓመት ይከፍላል። ይሄ ገንዘብ ለ41 ዓመት ኦኬ እና በአመት ምክንያቱም 42 ቢሊዮን ብቻ የሚፈጅ 42 ቢሊዮን እኮ ቅድም ያሉ ፕሮጀክቶች ብትገባ 42 ቢሊዮን እኮ ለሪዞርቶች እኮ ለአንድ ሪዞርት እኮ ነው 40 ቢሊዮን እየወጣ ያለ ኢትዮጵያ ውስጥ። የመምህራኑን ደግሞ ወሰደው በአጠቃላይ ከኤሌመንተሪ እስከ ሃይ ስኩል ያሉ መምህራኖች ከኤሌመንተሪ እስከ ዩኒቨርሲቲ ያሉ መምህራኖች በአጠቃላይ ኢትዮጵያ ውስጥ ቢደመሩ 800 ሺህ አይሆኑም። 182 ቢሊዮን let's say 200 ቢሊዮን በአመት ቢፈጅባቸው ነው። ለ10 ዓመት ከፍላል ቤተ መንግስት ላይ ያባከነው ገንዘብ
እዚህ ብልጭልጭ ፕሮጀክቶች ላይ የምናባክነው ገንዘብ ጀስት ፎር ኮምፓሪዝን። ምክንያቱም አቅልለው ሲያዩት ነው የጎበዝ እየለመንን የምንኖር ሀገር ገንዘባችንን መምህራኖቻችንን ሐኪሞቻችንን አስርበን አዲስ መንገድ መስራት ቀርቶ የተሰበረ የተበላሸ መንገድ መጠገን አቅተን የተበላሸ ባቡር ቤዚክ ሀዲድና ቤዚክ ፉርጎችን መጠገን አቅቶ ስኳር ፋብሪካዎች በመለዋወጫ ማጣት ተዘግተው ትልቅ በነገራችን ብዙ ነገር አለ። ለምሳሌ ከህዳሴ ግድብ ጋር ተያይዞ ባለፈው አንድ ኢንፎርሜሽን ተናግረው 98% አልቋል 80 ቢሊዮን ይቀራል ምናምን ሲባል ሰው ግር ብሎት ነበር። ተጠያየቅ ምን ሰማው መሰለ መረጃ እየመጣ ነው። እሱ የመካኒካል ስራው አብዛኛው ስራው አልቋል፣ ግን ተርባይኖችን ለማስተከል ገንዘብ የለም። ይሄ ገንዘብ የት ሄደ? የኢትዮጵያ ህዝብ መጠየቅ ያለበት የኢትዮጵያ መንግስት ሰዎች ራስን መጠየቅ ያለባቸው ሲሪየስ ሆኖ መጠየቅ ያለባቸው ይሄ እነዚህ ቤተ መንግስቶች፣ እነዚህ ሪዞርቶች፣ እነዚህ ብልጭልጮች ላይ የሚወጣ ገንዘብ ፍትሃዊ ነው ወይ? ለሀገር ይጠቅማሉ ወይ? እነዚህ ፕሮጀክቶች አያዝናኑም ማለት አይደለም። እነዚህ ፕሮጀክቶች ምንም ጥቅም የላቸው ማለት አይደለም። ጥቅማቸው ኮምፓራቲቭሊ ግን ህዝብን የሚያሳድጉ ሀገር የሚያሳድጉ ናቸው ወይ? የውጭ ምንዛሬ የሚጨምሩልን ናቸው ወይ? የብድራችንን በተሻለ ሁኔታ ለመክፈል ወይም ደግሞ ከብድር ለማላቀቅ የሚረዱ ናቸው ወይ? ጎረቤታችን ኬንያ ባለፉት 3 ዓመት ሲግኒፊካንት ፕሮግረስ አድርጋለች በዚህ ረገድ። እኛ ግን ቁልቁል ነው ይሄን ነው ማለት ነው። አሁን ለምሳሌ የሐኪም ቢቢሲ ትላንት ያወጣው ብዙ መረጃ ነው እየወጣ ያለው። አክቹአሊ አንዱ ደስ የሚል አሁን ምንድነው መደባበቅ አልተቻለም። ከኛ ፐር ካፒታ ዝቅ ያለ ለምሳሌ ታንዛኒያን፣ ሩዋንዳ፣ ዩጋንዳ ፐር ካፒታ ወይም ደግሞ የነፍስ ወከፍ ገቢያቸው ከኛ ያነሰው ሀገራት ለመምህራኖቻቸው ለሐኪማቸው በትንሹ 5 እጥፍ እየከፈሉ ነው። ከየት አምጥተው ነው እነሱ እየከፈሉ ያሉት? በብልጭልጭ ፕሮጀክት ላይ አዲስ ቤተ መንግስት እየሰሩ አይደለም፣ ሪዞርት እየሰሩ አይደለም፣ ከተማን ሺሻ ቤት እያስመሰሉ አይደለም። ለህዝብና ለሀገር የሚጠቅም መሰረተ ልማት ላይ የአንድ ሀገር ሀብት መሰረተ ልማት አፈሯ ነው፣ መሬቷ ነው፣ መሰረተ ልማቱ ነው፣ ሰው ነው። የአንድ ሀገር ሀብት ኢንቨስት መደረግ ያለበት እዚህ ላይ ነው ማለት ነው። አንድ ጥያቄ አለ ጀዋር፣ እዚሁ ጋር ከመሄዳችን በፊት ምንድነው የምትጨቀጨው? ጠቅላይ ሚኒስትሩ መልስ ሰጥቷል ባለፈው በነገራችን ላይ እና እኛ ፓርቲያችን ተወዳድሮ አሸንፏል። ካሸነፈ በኋላ መንግስት መስርቶ ቅድሚያ መስጠት ለሚገባው ቅድሚያ እየሰጠን ነው። ፖሊሲያችንን እኮ እያስፈጸምን ነው። ምንድነው የሚነግሩ? ለምን ነው የሚጨቀጭቁን? እናንተ ስታሸንፉ ወይንም ደግሞ ተመራጭና አማራጭ የሆነ ፖሊሲ ይዛችሁ ታስፈጽማላችሁ። አንድ መንግስት እኮ የሚመረጠው ከተመረጠ በኋላ የሚፈልገው ነው ቅድሚያ የሚሰጠውና ለምንድን ነው የሚጨቀጭቁን? መልስ ሰጥቷል ኦፊሻሊ እና ይሄ ትክክል አይደለም ወይ? አንዴ ከተመረጠ በኋላ አንድ ፓርቲ ቅድሚያ ለሚሰጠው ለብልጭልጩም፣ ለመንገዱም፣ ለመብራቱም፣ ለፋውንቴኑም፣ ለመንበጫረቃው ውሃውም፣ ለችግኙም ለምሳሌ ከሰው በላይ ችግኝ ቢያስቀድሙ የፓርቲው ፖሊሲ እስከሆነ ድረስና ቅድሚያ እስከሆነ ድረስ ምን ችግር አለው? ተመረጠ አልተመረጠ የሚለው የልጅ ጨዋታ ውስጥ አልገባም። ቢመረጥ ራሱ ፉሊ ዲሞክራቲክ ፍሪ ፌር በሆነ ምርጫ ውስጥ ቢመረጥ ራሱ የሀገርን ገንዘብ የሀገርን ንብረት መጫወቻ ማድረግ አይቻልም። ጎረቤታችን ኬንያ ፍሪ ፌር በሆነ ምርጫ ነው የተመረጠው። ምርጫው ተመርጦ ፍርድ ቤት ሄዶ ወስኖለት ባይብረንት ሆነ ምርጫ ነው። ብድር ሊበደር ሲሄድ ግን ታክስ በጣም ትንሽ ሊጨምር ሲሄድ ቀውጥ የተደረገ ቀረ። ተመርጭ ያለውና አትጠይቁኝ ብሎ በታንክ አልጨፈጨፋቸው። ግጭት ገባ፣ ሰረዘ።
መመረጥ በህግ በሀገሪቷ ህግ መሰረት በሀገሪቷ ፕራዮሪቲ መሰረት የዛን ሀገር ንብረት ስራ ላይ ማዋል እንጂ የተወሰነ ሩም ሊኖር ይችላል። በተወሰነ ደረጃ ለምሳሌ በዓለም ላይ ወደ ቀኝ ዘመምና ግራ ዘመም ፓርቲዎች የሚለያዩበታል። ግራ ዘመም ፓርቲዎች የሀገርን ንብረት ሞር በማህበራዊ ጉዳዮች ላይ በደሞዝን በመጨመር ላይ እኩልነት ፍትሃዊነትን በማምጣት ላይ ያውሉታል። ቀኝ ዘመም አሜሪካን ሪፐብሊካን እንደምንላቸው ፍሪ ኢንተርፕራይዝ የሆኑ ፓርቲዎች ደግሞ ሞር የቢዝነስ ኮሚኒቲውን የንግዱን የኢንዱስትሪውን ማበረታታት የኢኮኖሚ እድገትን ላይ ያነጣጠረ ላይ ፎከስ ማድረግ። ልዩነቱ ግን ሩሙ በህግ ነው፣ በህግ የተወሰነ ነው። በህግና በራሽናል በሆነ አስተሳሰብ የተወሰነ ነው። አብይና ግብረ አበሮቹ ፍሪ እንደ ፌር በሆነ ምርጫ ራሱ ቢመረጡ አሁን ኢትዮጵያ ላይ ያደረጉትን ብልግና ለመፈጸም የሚያስችል ምንም አይነት ህጋዊም ሆነ ሞራላዊ ቅቡልነት የለውም። አንድ እሱ ነው። ሁለተኛ ከዚህ ጋር ተደማምሮ የተናገረው አለ። አሁን ለምሳሌ ይሄ የቤተ መንግስትን ሆነ የሪዞርትን ለምኝን ያመጣሁት እኔ ነኝ ያመጣሁት እንደዛ የሚባል ነገር የለም። አብይ የበሻሻ ነዋሪ ሆኖ ቢቀር ኖሮ ማን ነው ገንዘብ የሚሰጠው? አንተ ሄደህ ቢሊዮን ዶላር የሚሰጠው ሰው አለ እንዴ? ገንዘብ ሲሰጥህ አይደለም በቢሊዮን $1000 ሲሰጥህ እንደ መንግስት መሪ ጠቅላይ ሚኒስትር ሆንክ የፓርላማ አባል ያቺን ሀገር ወክለህ ነው የምትቀበለው። ያቺን ሀገር ወክለህ ነው የሚሰጥህ። ያቺን ሀገር ወክለህ ነው የምትቀበለው። አቱ ዲክሌር መደረግ አለበት። ለህዝብ ነው የሚሰጠው፣ ለሀገር ነው የሚሰጠው። ልጠይቁኝ አትችሉም ማለት አይችልም። መጠየቅም አለበትም ይጠየቃልም ወደፊት። ይሄ ምን ሆነ መሰለህ ኢትዮጵያ ውስጥ አንዱ የመጣው ነገር ባለፉት 7 ዓመት ቀሎ ወርዶ የልጅ ጨዋታ ከምንሰሩ የተነሳ ዝም ብሎ እንደ ተራ የሚነገሩ ነገሮችን ሲሪየስ ሳንወስዳቸው የምናልፋቸው ነገር እያለማመዱን መጡ እኮ። ውሸትን አለማመዱን፣ ድድብናን አለማመዱን፣ በሀገር መቀለድን አለማመዱን። ተመርጠናልና በፈለገችን ላይ ማውጣት እንችላለን አይባልም። በህግና በስርዓት የሀገር ፕራዮሪቲ ሀገር እየተራበ ነገር የለም። የመንግስት ማለት የህዝብ ነው። ይኸውልህ የኢትዮጵያ በጀት ለስታ አይ ቲንክ 100 ቢሊዮን ነው እንበል። 100 ቢሊዮን ዶላር ከሆነ 60% የሚሆነው ከሀገር ውስጥ ገቢ ነው የሚመጣው። 40% የሚሆነው በብድር በእርዳታ ነው የሚመጣው። ሁሉም የኢትዮጵያ ህዝብ ንብረት ነው። እንዴት በላይ ያ 60% በግብር በተለያየ መልኩ ከህዝብ የተሰበሰበ ነው። ያ 40% በህዝብ ስም በብድር የመጣ ነው አብዛኛው። ይሄ እያንዳንዳችን 570 ምናምን በነፍስ ወከፍ አለብን አልክ አይደለም? ይሄ ብድር ራሱ ለአብይ አይደለም የሚሰጠው፣ አብይ አይደለም የሚከፍለው፣ መለስ አይደለም። በመለስ ጊዜ እኮ የተወሰደውን እኛን እየከፈልን ያለው አይደለም እንዴ? ኦኬ ሶ የተረፈው እርዳታው ራሱ ቢሆን ለኢትዮጵያ ህዝብ የተሰጠ ነው። ደሞዝ ሲጨምር ከአብይ ኪስ ከአዳነች ኪስ ይምጣ ያለ ሰው የለም። ህዝብ እያለ ያለው ከኔው የምትሰበስበው። አንዱ እኮ ችግር የከተታቸው ምንድነው?
ይኸው በጦርነት በደቀቀ ኢኮኖሚ ላይ አብዛኛው ገንዘብ በማይረባ ብልጭልጭ ፕሮጀክት ላይ በባከነበት ሁኔታ ላይ ሄደው ከአይኤምኤፍ ጋር ተፈራረሙ። አቆርቋጅ የሆነውን ድርጅት ከእናት እንደመበደር ነው ብለው ሄዱ። አዎ ወለዱ ምናምን ስታየው አነስ ይላል ከፕራይቬት ብድሩ። ተያይዘው የሚመጡ ኮንዲሽኖች፣ ቅድመ ሁኔታዎች ግን ቅድሚያ የምሰጠው ብድር ለመክፈል ነው። ህዝብን ሊያሳድጉ፣ ህዝብን ሊረዱ፣ ህዝብን ከረሃብ ሊገላገሉ፣ ጤናውን ሊጠብቁት የሚችሉ የመንግስት ወጪዎችን ትቀንሳለህ። ያ ብቻ ሳይሆን የሀገርን ኢኮኖሚያዊ ሉዓላዊነት አሳልፈን ለውጭ ኃይል ትሰጣለህ። አሁን እኮ አንዱ ችግራቸው ነው ታውቃለህ። ወጥሬ ያስቋቸው አታርጉት እየተባሉ ነው ያደረጉት። ይሄን የኢትዮጵያ ኢኮኖሚስቶች በሙሉ አታርጉት፣ አትፈርሙ ይሄን ብድር እየተባሉ ነው ሄደው የፈረሙት። ባለፈው እንዳልኩት ምክንያቱም ኦልሬዲ እነሱ ደሞዝ የሚከፍሉላቸውን ልጆች እንዲከቡት አድርገው ኮንቪንስ ካደረጉት በኋላ ደግሞ ገባበት። አሁን ያለ አይኤምኤፍ እና ወርልድ ባንክ ፍቃድ ደሞዝ መጨመር አይችልም። የእኛን ደሞዝ ራሱ አሁን ስለ ሉዓላዊነት ያወራሉ። ሉዓላዊነት ምናምን ሉዓላዊነትን ፈርሞ በፊርማ ዋሽንግተን ዲሲ ለተቀመጡ ሰዎች ካስረከበ በኋላ አሁን መምህር ደሞዝ ሲጠይቅ ፖለቲካ